በእርግዝና ወቅት ደስታው እንዳለ ሆኖ በተለይ ሌሊት ላይ እንቅልፍ የሚነሳ የወገብና የጀርባ ህመም ፈታኝ እንደሚሆንባችሁ አውቃለሁ። ዛሬ በቤታችሁ ውስጥ በቀላሉ የምታደርጓቸው ህመሙን አጥፍተው ሰላማዊ እንቅልፍ እንዲኖራችሁ የሚያደርጉ 7 ምርጥ እንቅስቃሴዎችና 5 ወሳኝ የጤና ምክሮችን ይዤላችሁ መጥቻለሁ። በተለይ 5ቱ የጤና ምክሮች እጅግ ወሳኝ ስለሆኑ ቪዲዮን እስከ መጨረሻው ተከታተሉ። በመጀመሪያ ግን ለምንድነው ወገባችንን የሚያመን የሚለውን እናያለን። እርግዝና እየገፋ ሲሄድ የማህፀን ክብደት መጨመር፣ የሰውነታችን ሴንተር ኦፍ ግራቪቲ መለወጥና ሆርሞኖች መገጣጠሚያዎቻችንን እንዲላሉ ማድረጋቸው ለዚህ ህመም ዋና መንስኤዎች ናቸው። ይህ ደግሞ ተፈጥሯዊ ነው። ስለዚህ አትጨነቁ። አሁን ወደ መፍትሄዎቹ እንገባለን። አንደኛ፣ ካትካው የሚባለውን እንቅስቃሴ መስራት። በ4 እግራችሁ እንደ እንስሳ በመቆም ወደ ውስጥ ስትተነፍሱ ሆዳችሁን ወደ ታች ዝቅ፣ ደረታችሁን ደግሞ ወደ ላይ ቀና አድርጉ። ስትተነፍሱ ደግሞ ጀርባችሁን እንደ ድመት ወደ ላይ ቀሰት አድርጉት። ይህ እንቅስቃሴ በጀርባ አጥንታችሁ ላይ ያለውን ጫና ወዲያውኑ ያቃልላል። ሁለተኛ፣ የወገብ መዞር። ግድግዳ ላይ ተደግፋችሁ በመቆም የታችኛውን ጀርባችሁን ወደ ግድግዳው አስጠጉት። ይህንን ለጥቂት ሰከንዶች በመደጋገም የወገብ ጡንቻችሁ እንዲዝናና ማድረግ ትችላላችሁ። ሶስተኛ፣ ቻይልድስ ፖዝ። ለጀርባ ጡንቻ መዝናናት። በጉልበቶቻችሁ ተንበርክካችሁ ተቀመጡ። ከዚያም እጆቻችሁን ወደፊት በመዘርጋት ግንባራችሁን መሬት አስነኩት። ይህ እንቅስቃሴ በታችኛው ጀርባ ላይ ያለውን ጫና ሙሉ በሙሉ ያቃልላል። አራተኛው ደግሞ በጀርባችሁ በመተኛት ጉልበታችሁን እጠፉና ወገባችሁን ቀስ አድርጋችሁ ወደ ላይ ከፍ ማድረግ ነው። ይህ የወገብ ጡንቻዎችን በማጠንከር ጽንሱን ለመሸከም አቅም ይፈጥራል። ይህ እንቅስቃሴ ለወገብ ጥንካሬም መልካም ነው። አምስተኛ፣ ተቀምጣችሁ ትከሻችሁን ወደ ግራና ወደ ቀኝ ቀስ እያሉ ማዞር። ይህም በጀርባ አጥንት አካባቢ ያለውን መድረቅ ያስታግሳል። ለመገጣጠሚያዎቻችሁም አሪፍ ጥቅም አለው። ስድስተኛ፣ ቸስት ስትሬች። ይህ ለላይኛው የጀርባ ክፍል ነው። ቀጥ ብላችሁ በመቆም እጆቻችሁን ከጀርባችሁ አገናኝታችሁ ደረታችሁን ወደፊት ማስፋት ነው። ይህም በትከሻ አካባቢ ያለውን ህመም ይቀንሳል። ሰባተኛ፣ ዎል ስኳትስ። ይህ ለእግርና ለወገብ ይጠቅማል። ግድግዳ ላይ ተደግፋችሁ ቀስ ብሎ ቁጭ ብድግ ማለት ነው። ይህ ለወሊድ ዝግጁ እንድትሆኑ ይረዳችኋል። እስካሁን የነገርኳችሁ እንቅስቃሴዎች የወገብና የጀርባ ህመማችሁን ከማዳኑም ባለፈ ጤናችሁም ላይ ጠቀሜታ አላቸው። አሁን በመግቢያ ላይ ወደ ነገርኳችሁ 5 ወሳኝ ምክሮች እሄዳለሁ። አንደኛ፣ የእንቅልፍ አቀማመጥ።
ሁልጊዜ በጎን መተኛትና በጉልበቶች መካከል ትራስ ማድረግ ወገብ ላይ ያለውን ጫና ይቀንሳል። ስለዚህ በምትተኙበት ጊዜ ይህንን መንገድ ተከተሉ። ሁለተኛ፣ ውሃ መጠጣት። በቂ ውሃ መጠጣት ለጡንቻዎቹ መሳሳት መፍትሄ ነው። ስለዚህ አዘውትረው ውሃን ይጠጡ። ሶስተኛ፣ ክብደት አለማንሳት። ማንኛውንም ከባድ ነገር ከምድር ላይ አታንሱ። ይህ በጽንሱም ላይ ከፍተኛ ችግር ሊያስከትል ይችላል። አራተኛ፣ የሙቅ ውሃ ሻወር። ለብ ባለ ውሃ መታጠብ ጡንቻዎቹን ያዝናናል። ስለዚህ የሙቅ ውሃ ሻወርንም ይጠቀሙ። አምስተኛ፣ ትክክለኛ አረማመድ። ስትቆሙም ሆነ ስትራመዱ ጀርባችሁን ቀጥ አድርጉ። ይህ በጣም ይጠቅማችኋል። በተጨማሪም ትክክለኛ ጫማ ማድረግ ወይም ሃይ ሂል የሆኑ ጫማዎችን ማስወገድ የወገብና የጀርባ ህመሞችን ለመቀነስ በደንብ ይረዳል። የዛሬው መረጃችን ይህንን ይመስል ነበር። እነዚህን ዘዴዎች ሞክሯቸውና ለውጡን በኮመንት ንገሩኝ። ሌላ እንድሰራላችሁ የምትፈልጉት የጤና ርዕሰ ጉዳይ ካለም ጻፉልኝ። ይህ ቪዲዮ ለሌሎች እናቶች እንዲደርስ ላይክ ማድረጋችሁ እንዳትረሱ። አዳዲስ ተመልካቾች ደግሞ ጠቃሚ የጤና መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። ቶቲዩብ ነበርኩ። አመሰግናለሁ።